አንዱን መሞከር ደስ ይለኛል ዛሬ ግን ያው ኑዛዜ ተናዝጄ ነው እንጂ የሚሆነው ያው ከባድ ነው በተለይ ካሁኑ ፍራት እያለኝ ነው በጣም ልቤ እየመታን ያለው ዛሬ እንግዲህ በእንግ በሆነ ቪዲዮ ተስቻለሁ ያል እንግዲህ ትኬታችንን ቆርጠናል ተሉ እንግዲህ የሆነ ነገር ኮንኩም ደግሞ ኑዛዜን ወደ እናንተ አደርሳለሁ ማለት ነው ሌትስ ጎ ወጥተን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ ቪዲዮአችንን ከወደዳችሁት ላይክ እና ሼር በማድረግ እንድታግዙን እንድታበረታቱን እንጠይቃለን ሰላም ጤና ይስጥልኝ ውድ የቴስት ኦፍ ሀበሻ ዩቲዩብ ቻናል ተከታታዮቼ እንደምን ከርማችኋል ዛሬ እንግዲህ በእንግ በሆነ ቪዲዮ ተከስቻለሁ ያለሁት ኦማን መስካት አንድ ፌስቲቫል አለ የፌስቲቫሉ መስካት ፌስቲቫል ይባላል ይሄ መስካት ፌስቲቫል በየጊዜው እንግዲህ የተለያዩ ፕሮግራሞችን ይዞ ይመጣል የተለያዩ የሰርከስ የልጆችን የማጫወት የሙዚቃ የባዛር እንዲህ አይነት ፕሮግራሞችን ይዞ ይመጣል ዛሬም እንግዲህ በዚህ በመስካት ፌስቲቫል ላይ ምን ነገሮችን ይዞ መጥቷል የሚለው ነገር ዞር እያልኩ ማሳያችሁ ነው የሚሆነው ከፕሮግራሜ ጋር አብራችሁ እንደምትሆኑ ተስፋ አደርጋለሁ መልካም ጊዜ እንግዲህ እንደምታዩት መስካት ፌስቲቫል እየገባን ያለ ነው በጊዜ ነው እየደረስነው ያው ፕሮግራሙ በጣም ደመቅ የሚለው ደስ የሚለው ወደ አመሻሽ አካባቢ ነው ግን አሁን አመሻሽ ሳይሆን ገብተን ምን አለ የሚለው ነገር እናያለን ማታ ላይ በርግጥ የተለያዩ ፕሮግራሞች ይኖራሉ እስኪ ወደ ውስጥ እየገባን ያለው ነገር አስቃኛችኋለሁ አብራችሁ እንድትሆኑ እየጋበዝኩኝ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ ቪዲዮአችንን ከወደዳችሁት ላይክ እና ሼር በማድረግ እንድታግዙን እንጠይቃለን መልካም ጊዜ መልካም ቆይታ እንግዲህ በዚህ በመስካት ፌስቲቫል ላይ ልጆቻችሁን ይዛችሁ ከመጣችሁ ልጆቻችሁ የሚጫወቱበት ራሱን የቻለ ቦታ እዚህ አካባቢ አለ ከዛ ባሻገር ወደ ውስጥ የተለያዩ ፕሮግራሞች አሉ እስኪ ወደ ውስጥ እንግባ እስኪ እዚህ ጋር ሰዎች ሰብሰብ ያሉበት ቦታ አለ ምንድነው የሚለው እስኪ ሄደን አይታይት እናርገው እንግዲህ እዚህ ጋር ያያችሁት የተለያዩ እንስሳቶችን ያው እያያዛችሁ ፎቶ ለመነሳትና ለተለያዩ ለህፃናቶች ነው በርግጥ እስኪ ወደ ላጋ ዞር ብለን እንመልከት ወደ
በኋላ ላይ እንግዲህ እኛም ወደዚህ መተን ምን ታደም ነው የሚሆነው ምን አይነት ፕሮግራም ይኖራል የሚለው ነገር ነው ያለ እንግዲህ በትልቁ ስቴጅ እየተዘጋጀ ነው የሚገኘው ማለት ነው። እንግዲህ ቅድም እዛ ጋር ያሳያችሁ የተለያየ ፕሮግራም የሚደረግበት ነው ወደ አመሻሽ ላይ። አሁን ደግሞ እዚህ ጋር ከጀርባ የምታዩት የህፃናት መጫወቻዎች አሉ። እነዚህ የህፃናት መጫወቻዎች በክፍያ ነው እንግዲህ መግቢያው በጣም አነስተኛ ፕራይስ ነው። ከዛ በኋላ እዚህ መታችሁ ልጆቻችሁን በጣም አነስተኛና በቅናሽ ዋጋ ማጫወት ትችላላችሁ ማለት ነው። በነገራችን ላይ ዋጋውን በጣም ቅናሽ የሆነው ምንድነው ይሄ መንግስት ነው የሚያዘጋጀው። ስለዚህ ለህብረተሰቡ በቀላሉ የሚዝናናበት ነውና ይህ መስቀል ፌስቲቫል ለአንድ ወር የሚቆይ ፕሮግራም ነው ማለት ነው። እንግዲህ እዚህ ዙሪያውን የምታዩት የተለያየ ጨዋታዎች አሉ። እዚህ ከኋላ የምትመለከቱት አለ በጣም የሚያስፈራ ነው። እዚህ ጋርም ደግሞ አለ የምትመለከቱት ከኋላ አንዱን መሞከር ደስ ይለኛል ዛሬ ግን ያው ኑዛዜ ተናዝዤ ነው እንጂ የሚሆነው ያው ከባድ ነው። በተለይ ይሄ ከኋላ የምትመለከቱት እጅግ የሚያስፈራ ይመስለኛል። ሌላም ደግሞ አለ እዛ ጥግ ላይ እስኪ ዞር ዞር ብለን እናያለን። አንዱን እንሞክራለን ማለት ነው።
እንግዲህ ትኬታችንን ቆርጠናል ካርዳችንን ይዘናል ግን ካሁኑ ፍራት እያለኝ ነው በጣም ልቤ እየመታን ያለው እስኪ ላይ ገብተን ያለውን ነገር አብረን ምናይ ነው የሚሆነው ከኔ ጋር አብራችሁ ተከታተሉ እንግዲህ የሆነ ነገር ሆንኩም ደግሞ ኑዛዜን ወደ እናንተ አደርሳለሁ ማለት ነው ሌትስ ጎ ወጥቶ የነበሩት እየወረዱ ነው ያሉት ቀጣይ እኛ ወረፋ ይዘን እንገባለን ግን ካሁኑ የእውነት ፍራት እያለኝ ነው እስኪ ሄደን እናየዋለን ከኔ ጋር አብራችሁ ተከታተሉኝ
ሰላም ውድ የቴሶፋ በሻ ዩቲዩብ ተከታታዮቻችን እንግዲህ ለዛሬ ከዚህ ከአምራት የመስካት ፌስቲቫል ፕሮግራምን እንግዲህ ዞር እያልን አሳይተናችኋል። በሌላ ፕሮግራም ደግሞ ሌላ ቭሎግ ይዘንላችሁ እንመጣለን። ከፕሮግራማችን ጋር አብራችሁ ስለነበራችሁ እያመሰገንን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ቪዲዮአችንን ከወደዳችሁት ላይክ እና ሼር በማድረግ እንድታግዙን እንድታበረታቱን እንጠይቃለን። መልካም ጊዜ